በ3 ዓመታት ውስጥ 150,000 ሰዎች ተገድለዋል፣ 14 ሚሊዮኖች ተፈናቅለዋል፣ 25 ሚሊዮኖች በረሃብ ውስጥ ይገኛሉ። ይህ በዘመናችን እጅግ ከባድ የሰብአዊ ጥፋት ነው። ዓለም ግን ዝም ብሏል። በኦክቶበር 2025 የምዕራብ ዳርፉር ዋና ከተማ ኤልፋሻር ወደቀች። ከ18 ወራት ከበባ በኋላ የፈጣን ድጋፍ ሰጪ ኃይሎች RSF ወደ ከተማዋ ገቡ። ዓለም አቀፍ ማህበረሰብ ይህን እንደ ሲቪል ጦርነት ተመለከተው። ነገር ግን ይህ ስህተት ነበር። ይህ በድንገት የተፈጠረ ጦርነት አይደለም። ይህ ጦርነት የተጠነሰሰው ካርቱም ብቻ ሳይሆን በአቡዳቢ፣ በሞስኮ እና በአዲስ አበባ ክፍሎች ውስጥ ነበር። ዛሬ እነዚህን 3 ጥያቄዎች በዝርዝር እንመለከታለን። ይህን ጦርነት ማን ነው የሚደግፈው? ከሐሜቲ ጀምሮ እስከ UAE ድጋፍ ሚስጥር እስከ ኢትዮጵያ ድብቅ ተሳትፎ እንዳስሰዋለን። ቢስሚላህ አርራህማን አርራሂም። ታሪካችን የሚጀምረው ከሱዳን ደቡብ ምዕራብ ርቆ በሚገኝ አንድ ትንሽ ማህበረሰብ ውስጥ ነው። እንደ አውሮፓውያን አቆጣጠር በ1974 ወይም 75 አንድ ልጅ ተወለደ። ልክ እንደ ብዙዎቹ የገጠር ልጆች የትውልድ ቀኑ አልተመዘገበም። ስሙ መሐመድ ሐምዳን ደጋሎ ይባላል። በሌላ ስሙ ሐሜቲ በመባል ይታወቃል። ትርጉሙ ሐሚዳ ወይም ትንሹ መሐመድ ማለት ነው። በአስራዎቹ ዕድሜ መጀመሪያ ላይ ትምህርቱን አቋርጦ ግመሎችን ወደ ሊቢያና ግብጽ ይነዳ ነበር። ተፈጥሮ የንግድ ሰው አድርገዋለች። ነገር ግን በ2003 ዳርፉር በማዕበል ተወሰደች። የፉር ማሳሊትና ዛጋዋ ብሔረሰቦች በአረብ የበላይነት ላይ ተነሱ፣ አመጹ። የኦማር አልበሽር መንግስት አመጹን ለማስቆም አሰቃቂ የሆነ ምላሽ ሰጠ። ይህኔ ገዳዩ ጃንጃዊድ ሚሊሻ ተወለደ። እነዚህ በግመል የሚጋልቡ የአረብ ተዋጊዎች ከጎሳ ፖሊሶች የተወጣጡ ነበሩ። ተልዕኳቸውም መደበኛ ያልሆነ የጭፍጨፋ ዘመቻ ማካሄድ ነበር። እንደ አውሮፓውያን አቆጣጠር ኖቬምበር 2004 በጀነራል ሐሜቲ የሚመራው ክፍለ ጦር የአድዋ መንደር ላይ ጥቃት ሰነዘረ። 126 ሰዎች ተገደሉ። ከነዚህ ውስጥ 36ቶቹ ህፃናት ነበሩ። አሜሪካ ይህን ጭካኔ ጄኖሳይድ ብላ ጠራችው። ጨፍጫፊዎቹ ጀነራሎች ወደ ኤሌ ተወሰዱ። ሐሜቲ ግን በአቃቤ ሕግ አይን ሲታይ ገና ልጅ ነበር፣ ነገር ግን ብልህ ህፃን። ሐሜቲ ካርታውን አጥንቶ ጨዋታውን መጫወቱን ቀጠለ። በአንድ ወቅት አመፀ። ለወታደሮቹ ደሞዝ፣ ለወንድሙ ቦታ ጠየቀ። አልበሽርም አልነፈገውም። በኋላ ላይ ሌሎች የጃንጃዊድ አዛዦች ባመፁ ጊዜ ሐሜቲ በመንግስት ወገን ሆኖ ተዋግቶ አሸነፋቸው። ሽልማቱም በዳርፉር ውስጥ ትልቁ የወርቅ ማዕድን ጁበል አሚርን መቆጣጠር ነበር። ከዚህ ጊዜ ጀምሮ ሐሜቲ ከጦር አዛዥነት ወደ ንግድ ባላባትነት ተለወጠ። የቤተሰቡ ኩባንያ አልጁኒያድ በሱዳን ትልቁ የወርቅ ላኪ ሆነ። በዓመት በሺዎች የሚቆጠሩ ኪሎግራም ወርቆችን ወደ አቡዳቢ ይልካል። እንደ አውሮፓውያን አቆጣጠር በ2013 ሐሜቲ ሌላ ሽልማት አገኘ። የጃንጃዊድ ጦር አዲስ ዩኒፎርም፣ አዲስ መኪናና አዲስ ስም አገኘ። RSF፣ የፈጣን ድጋፍ ሰጪ ኃይሎች። የዚህ ኃይል አዛዥ ደግሞ ትንሹ መሐመድ ሐሜቲ ሆነ። ለአርዋህ ሹሃዳና ጀነ ወሰብትም እንደ ሱአል ያ ረብ العالمين። የሐሜቲ ዕድል የመጣው በ2015 ነበር። ሳውዲ አረቢያና የተባበሩት አረብ ኤምሬቶች በየመን ውስጥ የሐውቲ አማጽያንን የሚዋጋ ጦር ፈለጉ። የሱዳን ጦር በጀነራል አብዱል ፈታህ አልቡርሃን እየተመራ የመን ገብቷል። በዚህ ጊዜ ሐሜቲም ጃንጃዊዱን RSF ይዞ አጋር ሆኖ የመን ገባ። ነገር ግን በጀነራል አልቡርሃን ስር ሆኖ ነበር። ሐሜቲ የተለዩ ዕድሎችን የሚመለከት የንስር አይን ነበረው። ከሱዳን ጦር ገሸሽ ብሎ በተናጠል በየመን ውስጥ ወደ ኤምሬት ቀረበ። UAEን እኔና ሰዎቼ ሁሉ በእጃችን ሁሉ በደጃችን ነው፣ አብረን እንስራ። እኔም የራሴ ትዕዛዝ የራሴን ሎጂስቲክ አቅም እንድፈጥር እርጅኝ አላት። ኤምሬትም ተስማማች። ይህ ከኤምሬቶች ፕሬዝዳንት ሼክ መሐመድ ቢን ዛይድ ጋር አቀራረበው። አንድ ሱዳናዊ የገጠር ልጅ ከዓለም ቀዳሚ ሀያላን ጋር በማዕድ ተቀምጦ ራት በላ። ይህ የአጋርነት ጅማሬ ነበር። ኤምሬቶች በየመን ውስጥ ታማኝ ወታደሮችን ይፈልጉ ነበር። ሐሜቲ ደግሞ የዓለም አቀፍ ድጋፍና የላቀ የጦር መሳሪያ ይፈልግ ነበር። ፍላጎት ተጣጣመ፣ ዓለም ሰመረ። በየመን ውስጥ የነበሩት የሐሜቲ ሰዎች ለጦርነት ብቻ አልተላኩም፣ ትምህርት ወሰዱ። ዘመናዊ መሳሪያዎችን ተጠቀሙ። ከሌሎች ቀጠናዊ ሀያላን ጋር ተጣመሩ። ከዚህ ጉዞ በኋላ ወደ ሱዳን ተመልሰው እቅዱን ይወጥኑ ጀመር። ትምህርታቸውን ቀጥሎ ከኤምሬት ጋር እንደሰሩት ሁሉ በተመሳሳይ ጊዜ ወደ ሌላ አቅጣጫም እጃቸውን ዘረጉ። እንደ አውሮፓውያን አቆጣጠር 2017 በሱዳን በኩል የሚጓዙ ከቻድ እስከ መካከለኛው አፍሪካ ሪፐብሊክ የሚሄዱ ኮንቮዮች ይታዩ ነበር። እነሱም የዋግነር ተዋጊዎች፣ የሩሲያ የጥላ ጦሮች ነበሩ። ሐሜቲ ከዋግነሩ መሪ ከፕሪጎዚን ጋር ስምምነት ፈረመ። ስልጠናና ወርቅ የስምምነታቸው አካል ነበር። ሐሜቲ
አሁን ሁለት ኃያላን አጋሮች ኖሩት፣ በምዕራብ ኤሚሬቶች፣ በምስራቅ ደግሞ ሩሲያ። እናም ሁለቱም የሚፈልጉት አንድ ነገር ነበር፣ እሱም ወርቅ ነው። ዱባይ የዓለም ትልቁ የወርቅ ገበያ ናት። ሱዳን ደግሞ ከሁሉም በላይ የወርቅ ማዕድን ሀገር ናት። ከደቡብ አፍሪካም ትቀድማለች። እናም ማዕድኑ ሁሉ በአርኤስኤፍ ቁጥጥር ስር ነው። ይህ ግንኙነት እንዴት እንደሚሰራ በሺዎች የሚቆጠሩ እጆች መሬት ይቆፍራሉ። ወርቁን አርኤስኤፍ ይሰበስባል፣ ወደ ዱባይም በበረራ ይላካል። እዚያም ይጣራል፣ እንደገና ይሸጣል። ከዚያ ገንዘቡ ወደ መሳሪያነት ይለወጣል፣ ወደ ሐሜቲ እጅም ይመለሳል። ይህ ውህደት እየሰራ ቆየ። ወርቁ ወደ ዱባይ ይሄዳል፣ መሳሪያ ወደ ሐሜቲ ይመለሳል። ሱዳን ደግሞ በዚህ መካከል ትወድማለች። ኤሚሬቶች በአፍሪካ ውስጥ እንግዶች አይደሉም። ታሪካዊ ግንኙነታቸው ረጅም ነው። የባህር ዳርቻ ወንበዴዎች ተብለው ይጠሩ ነበር። ከምስራቅ አፍሪካ ወደ ተለያየ አህጉራት የሚገቡ የባህርነትና የዝሆን ጥርስ የንግድ መረቦችን በስውር እጆች ያካሂዳሉ። ዛሬ ዘዴዎቹን ተለውጠዋል። ነገር ግን መሰረታዊ ጥያቄው አንድ ነው። አንድ ትንሽ የባህረ ሰላጤ ሀገር በአንድ ጊዜ በሱዳን፣ በሊቢያ፣ በየመን፣ ሶማሊያና ኢትዮጵያ ውስጥ ጦርነቶችን እንዴት መምራት ቻለች? መልሱ በውክልና ጦርነት የሚለው ነው። ኤሚሬት የራሷን ጦር አትልክም። ሀገር አፍራሽ ተዋጊዎችን ትቀጥላለች፣ ታስታጥቃለች፣ ገንዘብም ትከፍላቸዋለች። በሊቢያ ጀነራል ከሊፋ ሀፍታርን ትደግፋለች። በየመን የደቡብ ሽግግር ምክር ቤትን ትደግፋለች። በሶማሊያ ሶማሊላንድን ትደግፋለች። በሱዳን አርኤስኤፍን ትደግፋለች። በኢትዮጵያ ደግሞ ዶክተር አብይ አህመድን ትደግፋለች። እያንዳንዳቸው እነዚህ ኃይሎች አንድ የሚያመሳስላቸው ነገር አለ። በወርቅ፣ በነዳጅ ወይም በስትራቴጂ የባህር መስመሮች ላይ ቁጥጥር ያደርጋሉ። እናም ሁሉም ከኤሚሬት ጋር በቀጥታ ይገናኛሉ። ለምን ኤሚሬት ይህንን ታደርጋለች? 3 ዋና ዋና ምክንያቶች ይጠቀሳሉ። አንደኛው ወርቅ ነው። ሱዳን በዓመት ወደ 100 ቶን ወርቅ ታመርታለች። አብዛኛው በህገወጥ መንገድ ወደ ዱባይ ይወጣል። አርኤስኤፍ በዚህ ንግድ ላይ ቁጥጥር ያደርጋል። ሐሜቲ በህገወጥ መንገድ የሚወጣውን ወርቅ ቀዳሚ አቅራቢ ነው። ሁለተኛው እርሻ ነው። የተባበሩት አረብ ኤሚሬትስ በምግብ ራሷን መቻል ትፈልጋለች። ሱዳን ሚሊዮን ሄክታር ያልታረሰ መሬት አላት። አርኤስኤፍ መሬቱን እንድትቆጣጠር ይረዳታል። ቀድሞውኑም 50,000 ሄክታር በላይ ወስዳለች። ሶስተኛው ቀይ ባህር ነው። ይህ የዓለም ቁልፍ የመርከብ መስመር ነው። ኤሚሬቶች ባብል ኤል መንዴብን መቆጣጠር ይፈልጋሉ። ሱዳን ውስጥ ወዳጅ ኃይል ካላት የባህር ላይ መሰረት ማቋቋም ትችላለች። ኤሚሬቶች በሱዳን ውስጥ የሚገኙ ሁለቱም ወገኖች ጋር በአንድ ጊዜ ይጫወታሉ። በይፋ የሰላም ሽምግልናን ይደግፋሉ። በስውር ለአርኤስኤፍ የጦር መሳሪያ ያቀርባሉ። እስካሁን ያልተነገረው ክፍልን እንመልከት። ኢትዮጵያና አርኤስኤፍን ምን ያገናኛቸዋል? ኢትዮጵያ በይፋ ሱዳን ውስጥ ገለልተኛ ነኝ ትላለች። ነገር ግን ከበስተጀርባ ውስብስብ ጨዋታ ትጫወታለች። የዶክተር አብይ መንግስት ሁለት ነገር ይፈልጋል። የተረጋጋና ኃያል ሱዳንን መመልከት አይፈልግም። ምክንያቱም የተረጋጋች ሱዳን አማጽያንን ለማደራጀት ክፍት ልትሆን ትችላለች። የተረጋጋች ሱዳን ወርቅ ለኤሚሬት ላትልክ ትችላለች። እንደ አውሮፓውያን አቆጣጠር በ2020 እና 21 ኢትዮጵያና ሱዳን በአልፋሽቃ ድንበር ላይ ጦርነት ገጥመው ነበር። ይህ ክልል በዘይት የበለጸገ ነው። ሱዳን እንደ ራሷ ክልል ትቆጥረዋለች። ወታደራዊ ግጭቱ ተቀሰቀሰ። ከዚያም ሚያዝያ 2023 ላይ በሱዳን ጦርና አርኤስኤፍ መካከል ጦርነት ተነሳ። ይህ ለአዲስ አበባ አጋጣሚ ነበር። የተዳከመች ሱዳን በአልፋሽቃ ላይ ጥያቄ ማንሳት አትችልም። እናም ዶክተር አብይ ድምጻቸውን አጥፍተው አርኤስኤፍን መደገፍ ጀመሩ። እንዴት? በ3 መንገድ። አንደኛ በሎጂስቲክ። አርኤስኤፍ በምስራቅ ሱዳንና ኢትዮጵያን በሚያዋስን አካባቢ ይንቀሳቀሳል። ኢትዮጵያ በድብቅ ሎጂስቲክ እንዲተላለፍ ታግዛለች። ነዳጅ፣ ምግብ፣ መለዋወጫ በኢትዮጵያ በኩል ወደ አርኤስኤፍ ግዛት ይገባል። ሁለተኛው በዲፕሎማሲ። ኢትዮጵያ በቀጠናዊ መድረኮች ላይ በሱዳን ጦር ላይ ጫና ታሳድራለች። የሱዳን ጦር ከአርኤስኤፍ ጋር መደራደር እንዳለበት ትናገራለች። በይፋ ገለልተኛ ሆና ሳለ ነገር ግን ንግግሯ ሁልጊዜ አርኤስኤፍን እንደ ህጋዊ ኃይል ትጠቅሰዋለች። ሶስተኛ በስለላ። የኢትዮጵያ የስለላ ኤጀንሲ ከዩኤኢ እና ከአርኤስኤፍ ጋር መረጃ ይለዋወጣል። ይህ የሶስትዮሽ ስምምነት ከምንም በላይ ሚስጥራዊ ነው። ኢትዮጵያ የምትፈልገው ምንድን ነው? መልሱ ቀላል ነው። ወደ ባህር መውጫ። ኢትዮጵያ ከኤርትራ ተለይታ ከ1993 ጀምሮ መውጫ የላትም። አርኤስኤፍ ካሸነፈ ኤርትራ ላይ ይዘመታል። የኢትዮጵያ ታጣቂዎች በር ይዘጋባቸዋል። ኤሚሬትም በቀይ ባህር ዳርቻ ላይ መሰረት ትገነባለች። ከዚህም በላይ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የኤሚሬቶች ፕሬዝዳንት ሙሐመድ ቢን ዛይድ የግል ወዳጅነት አላቸው።
አብይ ብዙ ጊዜ ወደ አቡዳቢ ተጉዘዋል። የኤሚሬቶች ኢንቨስትመንትም ወደ ኢትዮጵያ ገብቷል። እናም አጋርነቱ ጠንክሯል። ነገር ግን ይህ ድጋፍ ሙሉ በሙሉ በነፃ አይደለም። ኤሚሬት በኢትዮጵያ በኩል ምን ታገኛለች? የመጀመሪያው መሬት። በአዋሽና በባሌ ኤሚሬት በሺዎች ሄክታር የእርሻ መሬት አላት። በድብቅ በተፈረሙ ስምምነቶች ኤሚሬቶች መሬቱን ለ50 ዓመታት ተከራይተዋል። በምን ዋጋ? መልሱ ድጋፍ የሚል ነው። ኤሚሬት ለአርኤስኤፍ መሳሪያ ትሰጣለች። አርኤስኤፍ ለኤሚሬት ወርቅ ይሰጣል። ኤሚሬት ለኢትዮጵያ ገንዘብ ትሰጣለች። ኢትዮጵያ ለአርኤስኤፍ መተላለፊያ ትሰጣለች። እናም ሱዳን ትቃጠላለች። የዚህ የጦርነት ሰለባዎች ተራ ሱዳናውያን ናቸው። በአልፋሻር ውስጥ አርኤስኤፍ በገባ 48 ሰዓታት ውስጥ 1500 ሲቪሎችን ገድሏል። በጎዳና ላይ፣ በቤት ውስጥ፣ በሆስፒታል ነፍሰ ጡር ሴቶችን ገድሏል። ሕፃናት በውሃ ጉድጓድ አጠገብ ተተኩሶባቸዋል። አዛውንቶች ከመኝታቸው ሳይነሱ ተቃጥለዋል። 14 ሚሊዮን ሰዎች ከቤታቸው ተፈናቅለዋል። አሁንም በሱዳን ውስጥ 25 ሚሊዮን ሰዎች በረሃብ ውስጥ ይገኛሉ። ሕፃናት እየሞቱ ነው። እናቶች ልጆቻቸውን እያዩአቸው እየተሸጡ ነው። የተባበሩት መንግስታት ውሳኔዎችን አጽድቋል። አሜሪካ ማዕቀብ ጥላለች። እንግሊዝም ገንዘብ ነፍጋለች። ነገር ግን ማንም ጦርነቱን ሊያስቆመው አልቻለም። ምክንያቱም ጦርነት የሚቀጥለው ሀያላን ስለሚፈልጉት ነው። ኤሚሬት ወርቅ ትፈልጋለች። ሩሲያም ቀይ ባህርን ትመኛለች። ኢትዮጵያም ድንበሯን መጠበቅ ትፈልጋለች። ሁሉም ሱዳን እስክትወድቅ ድረስ እየጠበቁ ነው። ለወርቅ፣ ለእርሻ መሬትና ለቀይ ባህር መዳረሻ የውክልና ጦርነት ዘዴዋን በመጠቀም በጀርባ እጆቿ ሱዳንን ኤሚሬት እያቃጠለች ነው። ይህ ጦርነት በሱዳን ብቻ አይቆምም። በመካከለኛው ምስራቅ ሀያላን መካከል የሚደረግ ጨዋታ ጭምር ነው። ሱዳን ግን መከራዋ በስቷል። ሀብቷ እየተዘረፈ ነው። ህዝቧ እየተገደለ ነው። ጥያቄው አሁን አንድ ነው። እስከ መቼ ኤሚሬት አፍሪካን ማቃጠል ይፈቀድላታል? ይህ ጥያቄ ዛሬም መልስ አላገኘም። ነገር ግን አንድ ነገር ግልጽ ነው። ይህ ጦርነት እስኪያበቃ ድረስ ነፃነት ፈላጊዎች ይታገላሉ። የሱዳን እጅ የበዛበትን ጦርነት የተመለከትንበት ዝግጅታችን በዚያ በቃ። ቸርን ሰንብት።